በሺህ የሚቆጠሩ ዓመታት ቢያልፉም ስሙ ዛሬም ድረስ በአማንያ ልብ ውስጥ ሕያው ነው። በረከቱ ይፈለጋል። የሮማን ግዛት ያናወጠው ታላቁ ስደት የወለደው ይህ ሰማዕት እንዴት የዘመናትን ድንበር ተሻግሮ የዛሬው ትውልድ ድረስ የመንፈሳዊ ጥንካሬና የተስፋ ተምሳሌነት ሊሆን ቻለ? የቅዱስ ሚናስ ታሪክ ያለፈው ዘመን እንዴት የወደፊቱን እንደሚቀርጽ ቁልጭ አድርጎ ያሳያል። ይህን ቻናል ሰብስክራይብ በማድረግና ቪዲዮን ላይክ በመስጠት ጀምሮ እንዲሁም ሐሳብና አስተያየቶቻችሁን በኮሜንት መስጫው ላይ ግለጹልን። ለወዳጅ ዘመዶቻችሁ ሼር በማድረግም ይተባበሩን። ወደ ዛሬው ዝግጅታችን እንግባ። የቅዱስ ሚናስ አስደናቂ ታሪክ የሚጀምረው ከሩቅ ዘመን ከሮማውያን ግዛት ስልጣን ከገነነበት ከፍታ ነው። አባቱ አውዶኪዮስ ይባል ነበር። ፈሪሃ እግዚአብሔር ያለው በሕዝብ የተወደደና በሹመቱም የተከበረ ኬሽ። ነገር ግን የሰው ልጅ ታሪክ እንደሚያሳየን የስልጣን ኮሪደሮች ብዙ ጊዜ በቅናትና በሴራ የተሞሉ ናቸው። የአውዶኪዮስም ዕጣ ፈንታ ከዚህ የተለየ አልነበረም። የገዛ ወንድሙ በክፉ መንፈስ ተነሳስቶ በሐሰት ወሬና በተፈበረከ ክስ ከንጉሱ ዘንድ አሜኒታውን እንዲያጣ አደረገው። ይህ አይነቱ የቤተሰብ ስደት በወቅቱ በነበረው የንጉሠ ነገሥታዊ ፖለቲካ ውስጥ የተለመደ የመውደቂያ መንገድ ነበር። ዛሬም ቢሆን የስልጣን ሽኩቻ የቤተሰብና የወዳጅነትን ገመድ ሲበጥስ እናያለን። ንጉሡም ነገሩን በጥልቀት እያጣራና የሐሰቱን ክስ እውነት ሳይመረምር በአውዶኪዮስ ላይ የቁጣ ፍርዱን አስተላለፈ። ከነበረበት የክብር ሹመት ተነስቶ አፍራቂያ ወደምትባል ሩቅና ያልተለመደች ሀገር በገዥነት እንዲዘዋወር ተወሰነ። ይህ ዝውውር በስሙ የሹመት ሽግሽግ ቢመስልም እንደ እውነት ከሆነ ግን ከውርደትና ከስደት ያልተናነሰ ነበር። ብዙዎች ይህንን የአውዶኪዮስ የፖለቲካ ፍጻሜ እንደሆነ አስበውት ይሆናል። ነገር ግን ይህ ያልታሰበ ስደት ከቀላል የስልጣን ለውጥ የዘለለ ያለውን የታሪክ ሂደት የሚቀየርና ለአንድ ታላቅ መንፈሳዊ ሰው መወለድ መድረክ የሚያዘጋጅ ድብቅ መለኮታዊ እቅድ አካል ነበር። የአውዶኪዮስ የግፍ ስደት በታሪክ ማህደር ውስጥ ለሚጻፍ ሌላ ታላቅ ምዕራፍ መነሻ ጥሎ ነበር። አፍራቂያ ምድር ከደረሰ በኋላ አውዶኪዮስ በዚያም በቅንነቱና በአስተዋይነቱ ሕዝቡን በፍቅርና በፍትህ ማስተዳደር ጀመረ። የአካባቢው ነዋሪዎችም በደግነቱና በመልካም ሥራው እጅግ ወደዱት፣ አመኔታቸውንም አገኙ። ግዛቲቱም በሰላምና በብልጽግና አበበች። ይሁንና ይህ ሁሉ ውጫዊ ስኬትና የሕዝብ ፍቅር የአውዶኪዮስን የልብ መሻት ሊሞላ አልቻለም። በቤት ውስጥ የልጅ ድምፅ አልነበረም። የዘር ተተኪ ናፍቆት ልቡ ሊበላው ነበር። እዚህ ላይ ነው እንግዲህ የታሪኩ ወሳኝ መታጠፍ የሚጀምረው። የአውዶኪዮስ ሚስት ቅድስት ኤውፎሚያ ልበቅን እግዚአብሔርን የምትወድና የምትፈራ ሴት ነበረች። የባሏን ሐዘንና የራሷንም የልጅ ናፍቆት ይዛ ዘወትር ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በመሄድ በጸሎትና በስግደት ትማጸን ነበር። ልመናዋ ከልብ የመነጨ በእንባ የታጀበና ተስፋ ያልቆረጠ ነበር። አንድ ቀንም እንዲህ ልቧ በእጅጉ ተሰብሮና መንፈሷ ለፈጣሪዋ ተገዝቶ ስትጸልይ ታላቅና አስደናቂ ነገር ተከሰተ። ከተሰቀለው የእመቤታችን ስዕል ሕያው ድምፅ ወጥቶ አናገራት። አይዞሽ፣ ጸሎትሽ ተሰምቷል፣ ወንድ ልጅ ትወልጃለሽ፣ ስሙንም ሚናስ ብለሽ ትሰይሚዋለሽ የሚል መለኮታዊ ቃል ሰማች። ይህ ክስተት በዘመኑ በነበሩ የእምነት ማህበረሰቦች ዘንድ የሰው ልጅ ለፈጣሪው ያለው ጥልቅ መሻትና መለኮታዊ ምላሽ እንዴት የተለመደና የሰው ልጅ ለፈጣሪ ያለው ጥልቅ መሻትና መለኮታዊ ምላሽ እንዴት የተለመደና የሚጠበቅ እንደነበር ቁልጭ አድርጎ የሚያሳይ ነው። በግላዊ ሕይወት ውስጥ እንኳን ሳይቀር መለኮታዊ ጣልቃ ገብነት ይፈለግ ነበር። ይህ ደግሞ የእምነት ጥንካሬ መገለጫ ነው። እንደተነገራትም ኤውፎሚያ ጸንሳ ወንድ ልጅ ወለደች። ስሙንም በሚያስደንቅ ተስፋና እምነት ሚናስ ብለው አወጡለት። ወላጆቹም ሚናስን በእግዚአብሔር ፍራቻ በቤተ ክርስቲያን ትምህርትና በበጎ ስነ ምግባር ኮትኩቶ አሳደጉት። ነገር ግን የሰው ልጅ ሕይወት በደስታ ብቻ የተሞላ አይደለምና ሐዘንም የራሱ ጊዜ አለው። ሚናስ ገና የ12 ዓመት ብላቴና እያለ የተወደደ አባቱ አውዶኪዮስ ከዚያ ዓለም በሞት ተለየ። ይህ ታላቅ ሐዘን ሳይሽር ከ3 ዓመታትም በኋላ ተወዳጅ እናቱ ቅድስት ኤውፎሚያ አባቱን ተከትላ አረፈች። ሚናስ በለጋ ዕድሜው ወላጅ አልባ ሆኖ ብቻውን ቀረ። ይህ ከባድ ሐዘንና የብቸኝነት ስሜት ምናልባትም የወደፊት መንፈሳዊ ጥንካሬውንና ለዓለም ያለውን ንቀት የቀረጹ ይመስላል። የአካባቢው መኳንንትና የሕዝቡ ሽማግሌዎች ግን የአባቱን የአውዶኪዮስን ደግነት፣ ፍትሐዊ አስተዳደርና መልካም ስም ከቶ አልዘነጉም ነበር። ስለሆነም የአንበሳ ልጅ አንበሳ ይተካል እንዲሉ ይህ ወጣት ልጅ የአባቱን ፈለግ ተከትሎ ሕዝቡን በቅንነትና በጥበብ እንደሚያገለግል ሙሉ እምነት ነበራቸው። በመሆኑም
በአባቱ ወንበር ላይ መስፍን አድርገው ሾሙት። ታዲያ ይህ በለጋ ዕድሜው ታላቅ የልጅነት ኃላፊነትን የተሸከመው ወጣት ሚናስ በፊቱ ምን አይነት ፈተናና ታላቅ መለኮታዊ ተልዕኮ ይጠብቁ ይሆን? የሕይወቱ መጽሐፍ ገና የመጀመሪያው ገጾቹ ላይ ነበር። ቀጣዩን ምዕራፍ ለመስማት ትዕግስት ያሳጣል። ወጣቱ መስፍን ቅዱስ ሚናስ በአባቱ ዙፋን ላይ ተቀምጦ አገሩና ሕዝቡን በትጋትና በቅንነት ማገልገል ጀመረ። የዚህን ዓለም ኃላፊነት ከሃይማኖታዊ ግዴታዎች ጋር በሚያስደንቅ ሁኔታ እያጣጣመ፣ ፍትሕን እያሰፈነ፣ ሰላምን እያስጠበቀ ነበር። ሕዝቡን በአስተዳደሩ ረክቶ የአባቱን መልካም ስም የሚያስጠብቅ ልጅ በማግኘቱ እጅግ ደስተኛ ነበር። ነገር ግን የጊዜ መጋረጃ ሲገለጥ የሮማ ግዛት የፖለቲካ ሰማይ በድንገት በጥቁር ደመና ሊሸፈን ተዘጋጀ። ለዘመናት የገነነው የሮማ ግዛት ታሪክ አዲስና አስደንጋጭ ምዕራፍ ላይ ደረሰ። ያልታሰበ የሥልጣን ለውጥ ተካሄደ። ከሃዲው ዲዮቅልጥያኖስ የሮማን ግዛት ዙፋን ተቆጣጠረ። ይህ ንጉሥ በልቡ ክርስትናንና ክርስቲያኖችን ይጠላ ነበር። ስልጣን እንዲያዝም የመጀመሪያ ትእዛዙ ክርስቲያኖችን ማሳደድ፣ መግደልና ሃይማኖታቸውን እንዲክዱ ማስገደድ ሆነ። በግዛት ውስጥ ያሉ አብያተ ክርስቲያናትን እንዲፈርሱ፣ መጽሐፍተ ቅዱሳት እንዲቃጠሉ፣ ክርስቲያን የሆነ ሁሉ እንዲሰቃይ ወይም እንዲገደል አዋጅ ወጣ። ይህ አዋጅ በመላው ግዛት ውስጥ የሽብርና የፍርሃት ማዕበል አስነሳ። የሰው ልጅ ታሪክ ከሚያውቃቸው እጅግ የከፉ የስደት ዘመናት አንዱ ተጀመረ። ይህ አስከፊ ዜና በቅዱስ ሚናስ ጆሮ ሲደርስ ልቡ በሐዘን ተመታ። ወገኖቹ ንጹሐን ክርስቲያኖች በእምነታቸው ብቻ እየተገደሉና እየተሰቃዩ እንደሆነ ሲሰማ የገዥነት ሥልጣኑና የዚህ ዓለም ክብር በዓይኑ ፊት ዋጋ ቢስ ሆኑበት። እዚህ ላይ ታላቅ የሆነ የሕይወት ምርጫ ከፊቱ ተደቀነ። በአንድ በኩል የንጉሡን አዋጅ ተቀብሎ ሥልጣኑና ክብሩን ይዞ በጸጥታ መኖር፣ በሌላ በኩል ደግሞ እምነቱንና ሕሊናውን አሳልፎ ላለመስጠት መወሰንና የሚመጣውን መከራ መቀበል። ይህ የሰው ልጅ እምነት እስከምን ድረስ ጥልቅ እንደሆነ የሚፈተንበት፣ የአቋም ጽናት የሚለካበት ታላቅ የመንታ መንገድ ነበር። የቅዱስ ሚናስ ምላሽ ግን የማያሻማና ጥርጣሬ የሌለበት ነበር። ከዚህ ዓለም ከንቱ ክብርና ሥልጣን ይልቅ የሰማያዊው መንግሥትና የዘላለማዊ ሕይወት መረጠ። ያንን የተከበረ የገዥነት ወንበሩን፣ የሥልጣን ልብቱንና የዚህን ዓለም ምቾት ሁሉ በፍቃድ ተወ። ይህ ውሳኔ ከኃላፊነት መሸሽ ሳይሆን ለመንፈሳዊ ቅድሚያዎች የሰጠውን ጥልቅና የማያወላውል ምስክርነት ነበር። ዓለምንና በውስጥ ያለውን ነገር ሁሉ ንቆ እውነተኛውን ሀብት ፍለጋ ፊቱን ወደ እግዚአብሔር አዞረ። ሹመቱን እንደተወም ቅዱስ ሚናስ ወደ ምድረ በዳ ገባ። ምድረ በዳ በዘመኑ ለነበሩ መንፈሳውያን አባቶች ከዓለም ጫጫታና ፈተና ርቀው ከፈጣሪያቸው ጋር ጥልቅ የሆነ ግንኙነት የሚፈጥሩበት፣ ራሳቸውን በጸሎትና በጾም የሚቀጡበት ባህላዊ መጠጊያ ነበር። እዚያም ለብዙ ዘመናት በመንፈሳዊ ተጋድሎ ብቻ እየተጋደለ ሥጋውን ለነፍሱ እያስገዛ ለሚጠብቀው ገና ያልታወቀ ታላቅ ተልዕኮ ራሱን ሲያዘጋጅ ኖረ። ይህ የበረሃ ቆይታ ለእነሱ የመንጻትና የመጠንከር ጊዜ ነበር። አንድ ቀንም እንዲህ በጸሎትና በተጋድሎ ላይ ሳለ ሰማይ ተከፍቶ ታላቅ ራእይ አየ። ሰማዕታት፣ ስለ ክርስቶስ ስም መከራ የተቀበሉና የተገደሉ ቅዱሳን የብርሃን አክሊል ሲቀዳጁ በሰማያዊ ክብር ሲያበሩ ተመለከተ። ይህ ራእይ በልብ ውስጥ የተቀጣጠለውን የእምነት እሳት የበለጠ አነደደው። ከዚህ በኋላ ለራሱ ድህነት ብቻ ሳይሆን ለሌሎችም የእውነትን ብርሃን የማሳየት ታላቅ ጥሪ እንደተሰጠው ተረዳ። የበረሃው ዝምታና የብቸኝነት ተጋድሎ ሊያበቃ የሕዝብ ምስክርነት ጊዜው ሊደርስ ነበር። ታዲያ ይህ ራእይ ቅዱስ ሚናስን ወደ የትኛው አዲስ የሕይወት ምዕራፍ ይመራ ይሆን? ቀጣዩ እርምጃው ዓለምን የሚያናውጥ ምን አይነት ክስተት ያስከትል ይሆን? ያንን የሰማይ ራእይ ከተመለከተ በኋላ ቅዱስ ሚናስ ከበረሃው ጸጥታ ወጥቶ ወደ ከተማው መሃል ተመለሰ። ልቡ በእምነት እሳት ይቃጠል ነበር፣ ፊቱም በመንፈሳዊ ኃይል ያበራ ነበር። ከዚህ በኋላ ፍርሃት የሚባል ነገር ከእርሱ ዘንድ ተወግዶ ነበር። በሕዝብ አደባባይ፣ በገበያ ቦታዎችና በጎዳናዎች ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነትና የክርስትናን እውነት በታላቅ ድፍረትና በግልጽ መመስከር ጀመረ። ይህ ድርጊቱ የንጉሡን የዲዮቅልጥያኖስን ጨካኝ አዋጅ በቀጥታ መቃወምና መናቅ ነበር። በእሳት ከመጫወት የማይተናነስ አደገኛና የሞት ጥሪ የሚያቀርብ እርምጃ ነበር። ወዲያውኑ ከመንግሥት ባለሥልጣናት ጋር ግጭት ውስጥ እንደሚያስገባው ግልጽ ነበር። የአካባቢው መኮንን ቅዱስ ሚናስ የቀድሞ መንግሥት ባለሥልጣን እንደነበረና ከአባትየው መልካም ስም እንደወረሰ ጠንቅቆ ያውቅ ነበር። ምናልባትም የቀድሞ ወዳጅነታቸውን ወይም
የአባቱን የክብር ትውስታ አስቦ ይሆናል። ስለዚህ መጀመሪያ ላይ በማባበልና በማግባባት ሊመልሰው ሞከረ። የንጉሥን ትእዛዝ አትተላለፍ፣ ይህ ለሕይወትህም ለክብርህም አይጠቅምም። የቀድሞ ሹመትህ ይመለስልሃል፣ ሀብትና ንብረትም ይጨመርልሃል። ብቻ ይህን እምነትህን ተው እያለ ብዙ ለመነው። ይህ ቅስፈት የግል ግንኙነቶችና በመንግሥት የሚታዘዘው የጭካኔ ሕግ እንዴት እርስ በርስ እንደሚጋጩ የሚያሳይ ነበር። የመኮንኑ ልብ ለሚናስ ቢያዝንለትም የንጉሡን ትእዛዝ መፈጸም ግዴታው ነበር። ቅዱስ ሚናስ ግን ለዚህ ሁሉ ማወያያና ማስፈራሪያ ጆሮ አልሰጠም። ልቡ በክርስቶስ ፍቅር ጸንቶ ነበርና የዚህን ዓለም ከንቱ ነገር ሁሉ እንደ ጉድፍ ቆጥሮት ነበር። ከጌታዬ ከኢየሱስ ክርስቶስ ፍቅር የሚለይ ማንም የለም። ይህን ዓለምና ክብሩን ሁሉ ንቄአለሁ፣ ለዘላለም ሕይወትም ተዘጋጅቻለሁ በማለት በአቋሙ ጸና። የመኮንኑ ተስፋ ሲሟጠጥና ቅዱስ ሚናስ ከቶ እንደማይመለስ ሲረዳ የንጉሡን ትእዛዝ ለመፈጸም ተገደደ። ከዚህም በኋላ ቅዱስ ሚናስን ልዩ ልዩ በሆኑና ሰው ሊሸከማቸው በሚከብዱ ስቃዮች ያሰቃየው ጀመር። በጅራፍ ገረፉት፣ በእሳት አቃጠሉት፣ ስጋውን በብረት መከትከቻ እየቆራረጡ አሰቃዩት። እያንዳንዱ ስቃይ መንፈሱን ለመስፈርና እምነቱን ለማስካድ የተነደፈ ነበር። ለሌሎች ክርስቲያኖችም የማስጠንቀቂያና የማሸማቀቂያ ትዕይንት እንዲሆን ታስቦ ነበር። ነገር ግን በሚያስደንቅ ሁኔታ የቅዱስ ሚናስ መንፈሳዊ ጥንካሬና የሃይማኖቱ ጽናት ከነዚህ ሁሉ ስቃዮች በላይ ሆኖ ተገኘ። በስቃይ ውስጥ ሆኖ እንኳን ጌታውን ያመሰግንና ያከብር ነበር። ለሚያሰቃዩትም ይጸልይ ነበር። በመጨረሻም መኮንኑ ይህን ሁሉ ስቃይ በማድረስ በሰለቸውና የቅዱስ ሚናስን ጽናት ለመስፈር ተስፋ በቆረጠ ጊዜ የመጨረሻውን የጭካኔ ትእዛዝ አስተላለፈ። ኅዳር 15 ቀን አንገቱን በሰይፍ እንዲቆርጡ ታዘዘ። ቅዱስ ሚናስም በጸሎትና በምስጋና አንገቱን ለሰይፍ ሰጥቶ የሰማዕትነቱን ገድል በድል ፈጸመ። ሞቱ ግን መጨረሻ አልነበረም። እንደውም የእምነትን ችቦ ለብዙዎች ያቀጣጠለ ኃይለኛ ብልሽታ ነበር። በቦታው የነበሩትና የእርሱን ጽናትና የሞቱን ድፍረት የተመለከቱት ብዙ ሰዎች ልባቸው ተነክቶ በክርስቶስ አምነው ሰማዕትነትን ለመቀበል እንደተዘጋጁ ይነገራል። የቅዱስ ሚናስ ደም ለቤተ ክርስቲያን የዘር ፍሬ ሆነ። ታዲያ የዚህ ቅዱስ ሰማዕት ሥጋ ምን ዕጣ ፈንታ ይጠብቅ ይሆን? ታምራቱስ በሞቱ ያበቃ ይሆን? የቅዱስ ሚናስ የሰማዕትነት ገድል ከተፈጸመ በኋላ በስሙ የሚነገረው ታሪክና የሚደረጉት ታምራት ይበልጥ እየገነኑና እየተስፋፉ መጡ። ከከሃዲያኑ ዓላማ የቅዱሱን ስም ማጥፋትና የእምነቱን ተጽዕኖ ማዳከም የነበረ ቢሆንም የከሃዲያኑ ዓላማ የቅዱሱን ስም ማጥፋትና የእምነቱን ተጽዕኖ ማዳከም የነበረ ቢሆንም የሆነው ግን ከዚህ ፍጹም ተቃራኒ ነበር። መጀመሪያም የሰማዕቱን ቅዱስ ሥጋ በእሳት አቃጥለው አመድ ሊያደርጉት ሞከሩ። ትልቅ የእሳት ጉድጓድ አንድደው የቅዱስ ሚናስን ሥጋ በዚያ ውስጥ ጨመሩት። ነገር ግን በሚያስደንቅና በሚያስገርም ሁኔታ እሳቱ የቅዱሱን ሥጋ ሊነካው ሊጎዳውም ሆነ ሊያቃጥለው አልቻለም። ልክ ውሃ እሳት እንደሚያቀፋው የእሳቱ ኃይል በቅዱሱ ሥጋ ፊት ረገበ። ይህ ተአምር ለወቅቱ ክርስቲያኖች እግዚአብሔር ቅዱሳኑን ከሞቱ በኋላም እንደሚጠብቅና ክብራቸውም እንደማይጠፋ የሚያሳይ ኃይለኛና ግልጽ ምልክት ነበር። የዲያብሎስ ሥራ በእግዚአብሔር ኃይል እንደማይሳካ አረጋገጠላቸው። ይህን ተአምር የተመለከቱ ክርስቲያኖችን በድብቅና በስውር የቅዱስ ሚናስን ሥጋ ከእሳት ውስጥ አውጥተው የመከራውና የስደቱ ዘመን እስኪያልፍ ድረስ በአክብሮትና በጥንቃቄ ሸሽገው አኖሩት። በዚህ አበቃ። በሚቀጥለው ዝግጅት እስከምንገናኝ የእግዚአብሔር ሰላም በሁላችንም ላይ ይሁን። አሜን።